ማታ ነበረ ፍሪጅ ውስጥ የከተትኩትኝ። ጠዋት ላይ ሳወጣው እንደዚህ ወፍራም እና የሚዝለገለግ ሆኖ ነው ያገኘሁት። ሰላም እንዴት ናችሁ? አለሁ እኔ በጣም ደህና ነኝ። ዛሬ ማሳያችሁ እንግዲህ ኦክራ ወይም ደግሞ ባሚያ የሚባለውን አትክልት ነው። ያሉት የጤና ጥቅሞች በጣም ተዘርዝረው የማያልቁ የጤና ጥቅሞች ናቸው ያሉት እና ደግሞ እንዴት ሰርተን እንዴት መጠቀም እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። እንደሰማሁትና እንዳየሁት ከሆነ በውጭው ዓለም ይሄ ኦክራ ወይም ባሚያ ለምግብነት ሁሉ ያገለግላል። እኛ ሀገር ግን ብዙ የታወቀ አይመስለኝም እና ይሄንን የገዛሁትኝ ከፍሬሽ ኮርነር ላይ ነው የገዛሁትኝ እና ሌላ ጊዜ ሳየው እንደ ተራ ነገር ነበር ማልፈው። በጣም ርካሽ ነው። ይሄ የምታዩትን እሽግ ከላዩ ላይ ትንሽ ቀንሼለታለሁ። በ90 ምናምን ብር ነው፣ 96 ብር ነው እንደዚህ ነው የገዛሁትኝ። ከጥቅሞቹ ደግሞ ውስጥ ለጸጉራችሁ፣ ለቆዳችሁ እንዲሁም ደግሞ ለዳጀሽን እንዲሁም ደግሞ ለጥፍራችሁ ሁላ ሳይቀር በጣም ብዙ ጥቅም ነው ያለው እና ሆዳችሁ እየተነፋ ምግብ ከበላችሁ በኋላ ሆዳችሁ እየተነፋ የሚያስቸግራችሁ ሰዎች ለእናንተም ይሄ በጣም አሪፍ ነገር ነው። በውስጡ ደግሞ ቫይታሚን ኤ፣ ቫይታሚን ሲ፣ ማግኒዥየም፣ ፋይበር ብቻ ምን ልበላችሁ የሌለው ነገር የለም ማለት ይቻላል። እና ይህንን ውሃ የኦክራ ውሃ እኔ መጠጣት ጀምሬያለሁ። እንዳያችሁት ኦቨርናይት ያደረግኩት ተዝለግልጎ ወጥቷል እና ከዚህም በላይ በደንብ ነው የሚስለገለገው 2 ቀን 3 ቀን ሲያድር እና ጣዕሙ ደግሞ ምንም ውሃ ውሃ ነው የሚለው። የሚያስጠላ የሚደብር ፓርቲ የለውም። የሚደብራችሁ ከሆነ ደግሞ እንደኔ እንደዚህ ሎሚ ማድረግ ትችላላችሁ፣ ወይም ደግሞ አናናስ ውስጡ አድርጋችሁ መጠቀም ትችላላችሁ፣ እንዳይደብራችሁ ያክል ማለት ነው። እንደሰማሁት ከሆነ ደግሞ የምታጠቡ ሴቶች የጡት ወተታችሁን ምርት በደንብ ይጨምርላችኋል። እንዲሁም ደግሞ ሰውነትም ለመቀነስ አዚሴም ታይም ይጠቅማል። ሰውነት መቀነሱን ቼክ አላደረኩኝም። በተጨማሪም ስትሬች ማርክ ካለባችሁ ወፍራችሁ የምትከሱ ከሆነ እነሱንም ነገሮች ያጠፋል። ቆዳችሁን ውጥርና ሻይኒ ነው የሚያደርገው። እሱን እኔ ራሴ ላይ ማየት እችላለሁኝ። ኢትዮጵያ ውስጥ በደንብ ካልተወራላቸው አትክልቶች መሀል ነው ብዬ ነው የማስበው። ምክንያቱም በጣም ብዙ ጥቅሞች ናቸው ያሉት። እስቲ እናንተ ደግሞ ኦክራን በምን አይነት መንገድ ነው የምትጠቀሙት? ታውቁታላችሁ ወይስ ከዚህ በፊት ወይስ ዛሬ ገና ማየቴ መስማቴ ብላችሁ ኮሜንት ላይ አስቀምጡልኝ ሀሳባችሁ። ይህንን ያያችሁትን እንግዲህ እኔ 1 ቀን አሳድሬው ነው ጠዋት የተጠቀምኩትኝ። አሰራሩን አሁን አሳያችኋለሁ። ባሚያ ወይም ኦክራ የሚባለው እንደዚህ ቃሪያ የሚመሳስሉ ናቸው። ስትገዙ እንዳትሳሳቱ። ከገዛችሁት በኋላ በደንብ አርጋችሁ ሙልጭ አርጋችሁ ማጠብ አለባችሁ። ከቻላችሁ ባቼቶ አድርጋችሁ እጠቡት። እኔ ካጠብኩት በኋላ ነው ድጋሚ እቃው ላይ ያደረግኩትኝ። ከዛ ጫፍና ጫፉን ልክ ፎሶሊያ እንደምትቆርጡት እሱንም ትቆርጡታላችሁ። ጫፍና ጫፉን እሱን አንጠቀመውም። ከዛ ውጭ ያለውን ግን እንደዚህ እየቆራረጥን እንጠቀምበታለን ማለት ነው። ይሄንን በዚፕ ባግ ነው ማስቀመጥ ያለባችሁ። ከቆራረጣችሁት በኋላ እንደዚህ አድርጋችሁ ዚፕ አድርጋችሁ በረዶ ቤት ማስቀመጥ ትችላላችሁ። ከዛ ስትጠቀሙት የተወሰነ ፍሬ የተወሰነ ውሃ ላይ 2 ብርጭቆ ውሃ ላይ አድርጋችሁ ከዛ 1 ቀን አሳድራችሁት እንደዚህ በጃር ውስጥ አሳድራችሁ መጠቀም ነው ማለት ነው። አይ ሆፕ ይጠቅማችኋል ብዬ አስባለሁ ጋይስ። ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብም አትርሱ። ቴንክ ዩ ፎር ዋቺንግ ባይ